እነዚህ አምስቱ የድምጽ ቅላጼ የሚያወጡት ኤዶ ምንላቸው ሰዎች አሉ። ለሙዚቃም ሆነ ለሁሉም ነገር ያቺ ቅላጼዋ ወሳኝ ነች። እኛ የምንለው ከጎሮሮ ነው። ሩፍናን የሰራውን ስራ የበለጠ ስራችን አጉልቶ ያወጣበት ሁኔታ ነው ያለውና እሷ ድምጽ የኛው ነች። ይሄ ባህል መጥፋት የለበትም እያሉ በጣም የሚቆረቁሩ ህብረተሰቦች አሉ። ከበሮን የራሳችን ችለናል። ዋሽንተም የራሳችን ችለናል። ስራ በመጣ ሰዓት ወደ ኋላ አንልም። የባህላችን ጨዋታ እንጫወታለን፣ እንጨፍራለን። ጤና ይስጥልኝ እንደምን ሰነበታችሁ የተከበራችሁ ተመልካቾቻችን። ይለየት ያለ ዝግጅት ነው ይዘንላችሁ የቀረብነው። ጸልቄ ባህላዊ የሙዚቃ ቡድን የሚባል አንድ የባህላዊ ቡድን ይዘንላችሁ ነው የቀረብነው። እስኪ ሙዚቃቸው ምን ይመስላል በተግባርም እየተወዛወዙ እየተጫወቱ ወደ እናንተ ልናቀርብ ነው። ከኛ ጋር ሆናችሁ እንድትከታተሉ በአክብሮት ጋብዛለሁ። እንደምን ዋላችሁ? እግዚአብሔር ሳቦ የልሬ ሳ ኦይሳ ናማጋ ሳዛ ሂርቦ የልሬ ሂርቦ ሶ መስቶ መስቀለና ዱሆ የልሬ ጋና ኡጎና ጋይዛ ሳዛ አይዞ የልሬ halcha ena mato saza amariyelle gacha gacha geretse yelo galtse oy sakurchake gamo yelle girbo so thomas gale na duho durena ya jol kose sa nasa Matselre, matselre, matselre. Kuchana tholo bodun shuza thol soyelre. Aya bundeya. Godrebe, halchodorebe, gamo aybe. Gatsa goda be. Sa. Papa ba. Ah देखो ጸልቄ የሙዚቃ ቡድን የተቋቋመው በ2000 ላይ ነው የተቋቋመው። ያም የተቋቋመው በሚሊኒየም ወቅት ላይ በተለይ ሙዚቃ ቡድኖችን አቋቁመናል። በተለይ በአርባ ምንጭ ላይ አንድ ወቅት ላይ ሺኮኮቦች የሚባል በዓል ነበረ። በዛን ወቅት ባህላዊ ሴቶችን የሚያሳይ ስለሆነ ጸልቄንም እኛ ይሄንን ቡድን ከየአካባቢው ከየድሩ ከየደሬው ማለት ከያንዳንዱ ጎሳ ተመርጦ የመጡ እናትና አባቶች ናቸው እዚህ መሀከል ላይ ያሉት። ቱባውን ባህል የሚጫወቱ እናትና አባቶች ናቸው። ያው እድሜ ባለጸጋዎች ማሉኛ መሃል ላይ የነሱ ባህል እንዳይጠፋብን ብለን እነሱን አንድ ላይ አሰባስበን ነው እንደዚህ ወደዚህኛው ያመጣን ወደ ጸልቄ። ብዙ አመት ሆኗል። አዎ ባህላችን ስለምናውቅ የሀገራችን ስም ለማስጠራት ተወክለን ትልቅ ለመሆን ለመንግስት ሰርተን ለሀገር ለመደገፍ ተሰባስበን በቃ በሱ ነው እኔ ተወክዬ የገባሁት። ሀሹጌት ኔሪያሹ ታካሹ ጉርሰራሹ ፋይሳሹ ፋይሳሹ አገያሹ
wone ashu bakaeronta vale ashu yoteronta ashu parkashu merkashu oengagra lage ashu ድምጻዊ ሆኜ በክራር ድንጉዛ የሚል ጋሞ ድንጉዛ የሚል አለኝ። ሌላ ደግሞ የመስቀል ዘፈንም አለኝ። እነዚህ አሉኝ። ምን ማለት ነው ጋሞ ድንጉዛ? ድንጉዛ ማለት ይሄ ልብሳችን የባህል ልብስ ነው። ይሄ በሱ የተነሳ ለማወደስ ነው። ልብሱን ማንም ፈረንጅም ቢሆን ወዶት የሚገዛ ልብስ ነው። የባህል ልብስ አለቆችም ማረግ ያለው ሰዎች የሚለብሱ ልብስ ስለሆነ እሱ ነው። እንዴት እንደሚሰራ ያአሰራሩ ነው። ዘፈኑ አሰራሩን ሂደቱን ነው የሚያሳየው ዘፈኑ። ሰውም እንደሚወደው ነው። እኔም ወድጄው ለብሼዋለሁ። እሱ ነው። ለዛ እሱን ለማወደስ ነው ጋሞ ድንጉዛ የሚለው። ተመልካቾቻችን እንደምትመለከቱት የዛሬው ዘመንና ሙዚቃ ዝግጅታችን ደመቅ ብሎ ወደ እናንተ እየቀረበ ይገኛል። በተለይም በጋሞ ጎፋ ዞን የሚገኝ ብሔረሰብ ማለት ነው የተለያየ ባህላዊ ጭፈራ አለው። እነዚህ ደግሞ ጸልቄ ባህላዊ የሙዚቃ ቡድን ናቸው። ታዲያ እነዚህ ቡድኖች በባህላዊ ጭፈራቸው ብዙ መልእክት ያስተላልፋሉ። በህዝባዊና ሃይማኖታዊ በዓላትም ጭምር ይጫወታሉ። እንዲሁም ህብረተሰቡን የተጣላ ለማስታረቅ ይጫወታሉ። በተለይ በሰርግ ወቅት ደግሞ የሚጫወቱት ልዩ ደመቅ ያለ ባህላዊ ጭፈራ አላቸው። እሱን ነው እየተመለከትን የምንገኘው። አሁንም ቆይታችሁ ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ይሄ ጻልቄ ትምህርት የሙዚቃ ማህበር ዋናው ዓላማ ምንድነው? በትምህርት ላይ ተሳትፎ አብዛኛው ማህበረሰብ ውስጥ የትምህርት እድል ያላገኙ ህጻናትና አዋቂዎች አሉ። እነዛን ከማበረታታት አንፃር የመንግስትን ፖሊሲም ከመደገፍ አንፃር አሁ ፊዴሊ ቤቡ የሚለውን ዘፈን ክሊፕ ለቆ ነበር በሰዓቱ እና ልክ እነ ፀሐይ ዮሐንስ እንደዘፈኑት ዘፈን አይነት ይሄም በጋሞ ማህበረሰብ መልእክት የትምህርት የተላለፈበት ሁኔታ ነው ማለት ነው። እና ከዛ ጀምሮ ነው በዚህ ሙዚቃው ላይ እንቅስቃሴ እያደረግን አዋቂዎችንም ህጻናትን እያሳተፍን ያለ ነው ማለት ነው። በቤታችን አሮጉት ነን። አሁን እንደው በጣም እሱን እየሰራ አረጃን። አሁን በጣም አረጃኝ። የዛን ሰዓት እንግዲህ ወደ ላይ ወደ ታች እንችል ነበራን። እርግጠኛ የዛን ሰዓት ጻልቄ እኛን በየቤታቸው ሙዚቃ የሚያውቁት ዋሽንት የሚያውቁት ብሎ ሰብስቦ እኛን ሰብስቦ አስተምሮ አሳልጥነው
ራሱ ወስቶ እኛን አልሳልጥኖ አሁን እኛን ይሄን ያሰላጥኖ እዚህ ጋር ሰብስቦ ለዚህ ያደረሰው መንግስቱ ጽጌ ነው። ምንድነው ጸልቄ መጥተዋል ሲባል እሺ ብለን ሄደን ተሰብስበን ወስቶ የትኛው ቦታ እኛን አስተምራን አሳልጥናን ወደ ስራ ገባን። ቀጣይ ደግሞ የምንጫወተው ሀያላሌ በአንድነት ሆነን በጋራ ሆነን የምንጫወት የሚያሳይ ነው። እጅግ ማራኪ ጨዋታ ነው። እሱም በክራር የታጀበ ጨዋታ ነው። አስደሳች ጨዋታ ነው። እሱም ያ ቀጣይ ላይ ደግሞ እሱን ሀያላሌ ክራር መቺው ክራሩን ይመታል፣ ሌሎች ይቀባበላሉ፣ ያሞግሳሉ፣ ይዘፍናሉ፣ ይጫወታሉ፣ ይጨፈርበታል። እጅግ ጥሩ ጨዋታ ስለሆነ ቀጣይ ላይ ደግሞ ሀያላሌን እናቀርባለን። ሀያላሌ የሚቀርብበት ወቅት መስቀል አለ። ከመስቀል ቀጥሎ እርድም አለ። በአብዛኛው ሙሽራ ሲያገባ አሁንም በልቅና ላይም የሚዘፈን ዘፈን ነው። ማሞገስ ነው ማለት ነው። ሀያላሌ መሳራው ከጎሮሮ ነው የሚመጣው። አዎ እኛ የምንለው ከጎሮሮ ነው። ለምን መሳራ ማለት የኛ ራሳችን ችለናል። ሩፍናን እዛ ላይ ምንድነው ዘፈኑን አውጥቶታች ቅላጼ ባክግራውንድ የተጠቀመት ቅላጼ ዘፈኑን ካልቸሩን የበለጠ ያንጸባረቀበት ሁኔታ ነው ያለ ዊዛውት ክላሲካሊ ማለት ነው። ከጉሮሮ በሚወጣ ቅላጼ መሰረት ማለት ነው። ስለዚህ ይህ ሙዚቃ ምንድነው ከዘመናዊ ሙዚቃ ጋር ተዳብሎ የሚሰራው ስራ ኢንተርናሽናል ያለ እውቅና ለማሳየት በጣም ቀላል ነገር መሆኑንና ይሄ በተፈጥሮ የተሰጠ ወይም ቅላጼ ይሄን ብናበረታ ያው የበለጠ ብዙ ነገር መስራት እንደምንችል ነውና ሩፍናን የሰራውን ስራ የበለጠ ስራችን አጉልቶ ያወጣበት ሁኔታ ነው ያለው።
እሷ ድምጽ የኛው ነች። ምክንያቱም እዚህ ጋር ቅድም ሲጫወቱ እንዳየሻቸው እነዚህ አምስቱ የድምጽ ቅላጼ የሚያወጡት ኤዶ ምንላቸው ሰዎች አሉ። በዘመናዊ ሙዚቃ ላይ ጊታር አለ፣ ቤዝ ጊታር አለ፣ ሳክስፎን አለ፣ ዋሽንት አለ። ልክ እንደዛ እንደ ዋሽንት አድርጎ ያንን አቀነባብረው የሚጫወቱት ነው። በዛ ላይም እኛንን ያጀብነው በተለይ ከሙላቱ አስታጥቄ ጋር በነበረው ላይ እርግጠነን እኛ አጀበን ነው በዛ የተጫወትነው ጨዋታ ነው። ለሙዚቃም ሆነ ለሁሉም ነገር ያቺ ቅላጼዋ ወሳኝ ነች። ቅላጼዋ ለዚህ ለባህላዊ ዘፈን ወይም ለዘመናዊ የምትሆንና ልዩ ተሰጥቶ ያላቸው እናቶቹ የሚያወጡት ነው። ይሄ በተፈጥሯቸው እንደ ባህል ነው፣ ያገሩ ባህል ነው። ይሄ ለሁሉም የሚሆን ነው። ያቺ ቅላጼዋ አምስቱ የሚያወጣት ቅላጼ ነች። ዘፈኖችን ዘፈን የምታደርግ ከቅላጼዎች መካከል አንደኛው እንኳን ዝም ብል መካከል ላይ ዘፈኑ ይጠፋል። በተለይ ለቅሶ ላይ ይሄ ነገር ለቅሶ ላይ ለቀስተኛውን የሚያስለቅሱ ናቸው እነዚህ ቅላጼዎቹ። ከነዛ ቅላጼዎች መካከል አንደኛው አጋጣሚ ሆኖ ቢያቆመው ያ ጨዋታው ወይም የሚያለቅሶም ያቆማል ማለት ነው። ስለዚህ ያ ቅላጼ እጅግ ያማረ የተፈጥሮ ጸጋችን ነው ማለት ነው ለዚህ ለምናደርገው ባህላዊ ጨዋታዎች።